ሰላም የልጆላችሁ ፋሚሊ ዛሬ ባበደ ቪዲዮ መጣን። ብዙዎቻችሁ ከውጭ ሀገር እንዴት ነው እቃ ማዘዝ የምንችለው ከአሊኤክስፕረስ ከሼን እና ከአሊባባ ከተለያዩ ፕላትፎርሞች እንዴት ነው እቃ ማዘዝ የምንችለው እና እንዴት ነው መክፈል የምንችለው ትላላችሁ እና ብዙዎቻችሁ ደግሞ ከአሊኤክስፕረስ እቃ እዘዝልን እያላችሁ ብዙዎቻችሁ በኢንቦክስ ትጠይቁኛላችሁ። ዛሬ ራሳችሁ ማስተር ካርዳችሁን አውጥታችሁ እንዴት መጠቀም እንደምትችሉና የፈለጋችሁትን ነገር ማዘዝ ከውጭ ሀገር ማለት ነው ማዘዝ የምትችሉበትን ማስተር ካርድ አወጣጥ በ10 ደቂቃ በማትሞላ ደቂቃ ውስጥ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እና ዛሬ ማስተር ካርዳችንን ለማውጣት የሚያስፈልገን ሁለት ነገር ብቻ ነው። የመጀመሪያው ናሽናል አይዲ ኦር ፓስፖርት ያላችሁ ፓስፖርት፣ ግን ብዙዎቻችሁ ናሽናል አይዲ ነው የሚኖራችሁ እና በናሽናል አይዲያችሁ እንዴት እንደምናወጣ አሳያችኋለሁ። ሁለተኛው የሚያስፈልገን ስልካችን ነው እና አሁን ቀጥታ እንዴት ማውጣት እንደምንችልና ወደ ፕሮሰሱ እንገባለን ማለት ነው። ናሽናል አይዲ እና ስልካችን ካለ ቀጥታውን ወደ ፕሮሰሱ ነው የምንሄደው። መጀመሪያ ባይቢት የሚባል በጣም ትልቅ የኤክስቼንጅ ፕላትፎርም ነው። እሱን ማውረድ አለብን። ታማኝና ብዙ ሰዎች የሚጠቀሙት ባይቢት ነው ኢትዮጵያ ላይ የሚሰራው እና እነ ባይናንስ ምናምን አለ፣ ግን በኢትዮጵያ ስልክ ቁጥር መስራት ስለማይችሉ የሚያስፈልገን ባይቢት ነው። ያው መጀመሪያ እንዳልኳችሁ የሚያስፈልገን ናሽናል አይዲ እና ባይቢት ነው። ባይቢታችንን ሄደን ከፕሌይ ስቶር ላይ ካወረድን በኋላ ቀጥታ የምንገባው ወደ ባይቢት አፓችን ነው። ያው ከዛ ካርድ የሚለው ሰርች ባር አለ። ባይቢት ላይ ስንገባ እዛ ጋር ያለውን ሰርች ባሩን እንነካልና ካርድ ብለን ሰርች እናደርጋለን ማለት ነው። ካርድ ብለን ሰርች ስናደርግ መጀመሪያ ይመጣልንን ይሄን እንትን ቲክ እናደርገዋለን ማለት ነው። ከዛ ቲክ ካደረግን በኋላ እዛ ወረድ ብለን አፕላይ ነው የምትለዋን እንነካለን ማለት ነው። አፕላይ ነው። ከዛ ካንትሪ ኦፍ ሬዚደንሲ አውቶማቲካሊ ነው የመረጠልን። ያው ኢትዮጵያ ችግር የለውም አገር ኮንፈርም እንላታለን ማለት ነው። ያው ከዛ ኔክስት ካልን በኋላ አይደንቲቲ ቬሪፊኬሽን ምናምን የሚለውንም ይሄንንም ከዛ ይሄን አድሬስ ኢንፎርሜሽን እንሞላለን። ካንትሪ አውቶማቲካሊ ኢትዮጵያ ይላል። ከዛ እንሄዳለን ሲቲ ላይ እኔ አዲስ አበባ ልበል፣ አዲስ አበባ። ከዛ ደግሞ ፕሮቪንስ ላይ አዲስ አበባ ኢትዮጵያ ያላችሁበት ከተማ ከዛ ሀገር ታደርጋላችሁ። ፖስታል ኮድ ደግሞ በየሀገሩ ይለያያል። አሁን የሻሸመኔ ነው አንዳንድ ሀገር ላይ 00 ነው የምትሉት፣ ግን አንዳንድ ሌሎች ደግሞ ይኖራቸዋል። ጉግል ላይ ሄዳችሁ ፖስታል ኮድ ኦፍ ማይ ካንትሪ የሀገራችሁን የከተማችሁን ስም ጽፋችሁ ቁጥር ያመጣል፣ ያን ትሞላላችሁ። አሁን አዲስ አበባ 1000 ነው። የአዲስ አበባ 1000 ስለሆነ እሱ ሞላና ምንድነው ቢልዲንግ ነምበርና አፓርታማ ኦፕሽናል ስለሆነ ቲክ አድርጋችሁ ምንም ያው የምንኖርበት ቤት ነው ነገር ፖስታል ኮዴን 1000 ይለዋለሁ ማለት ነው። አሁን ከዛ ስትሬት ላይ እኔ አሁን አዲስ አበባ ስላልኩኝ አዲስ አበባ የተፈር ልበል ወሎ ሰፈር አዲስ አበባ ወሎ ሰፈር ለውና ኮንፈርም ነው። ከዛ እነዚህን አዲሽናል ኢንፎርሜሽን ምንም እንትን ሪስክ የላቸውም፣ ግን ዝም ብላችሁ እናንተ እንትን ስለሆነ እየሞላችሁ ምንድነው ብር ገቢ ምንጭ ምናምን እስከማያውን እዚህ ጋር ስንት ብር ምን ያህል ታገኛለህ ምናምን ከሞላን በኋላ ኔክስት እንለዋለን። ከዛ እዚህ ጋር ሞባይል ነምበር ምናምን ዳል ከዛ አድና እዚህ ጋር አድናው የሚለውን እንነካና ስልካችንን እናስገባለን ማለት ነው። ከዛ በስልካችን ኮድ እስኪላክልን ድረስ እንጠብቃለን። ያው ቬሪፋይ ለማድረግ በስልክ ስለሆነ ቬሪፋይ የምናደርገው የኔ አሁን ያው ቬሪፋይ ልኮልኛል። ከዛ ኮዱን ከሞላው በኋላ ኢሜይልን አውቶማቲካሊ ራሱ ሞልቶታል። ከዛ ሪፈራል ኮድ ኦፕሽናል ስለሆነ እንተዋለን። ሁለቱን ቲክ እናደርጋለን እዚህ ከስር ያሉትን። ከዛ ሰሚት የምትለዋን መንካት ነው ማለት ነው። ከዛ ያው ዩር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው ቼክ ይደረጋል። አሁን ያስገባው መታወቂያ ምናምን ታስገባላችሁ። አሁን ባይቢት ስለነበረኝ ነው። እናንተ ይሄን ሁሉ ካረጋችሁ በኋላ ከሰዓታት ወይም ከደቂቆች በኋላ አፕሩቭድ ያደርጋል። ያው እኔ ከ30 ትንሽ ደቂቃ ነው ቆርጬው ስለሆነ ነው አፕሩቭ አድርጎልኝ ማስተር ካርድ ያው ልኮልኛል ማለት ነው። ቨርቹዋል ነው። ይሄን በእጃችሁ እንዲሁ የምትይዙ ነው። ፕሪፔድ ማለት ነው። እየገዛችሁ ዶላሩን ያስቀመጣችሁ መጠቀም ነው።
እንጂ እንትን ስላል ፕሪፔድ ነው። እዚህ ጋር ያው ሁሉ ነገር እዚህ ጋር ቁጥሮች አሉ። ያው እዚህ ጋር ይሄን ኮፒ እያደረጋችሁና መግዛት ነው ከአሊ ኤክስፕረስም ከምንም እና እንደዚህ የምትፈልጉ ሰዎች ከአሊ ኤክስፕረስ ደግሞ እንዴት እንደሚገዛ ምናምን ስለሱ ኢንፎርሜሽን የምትፈልጉ ሰዎች ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እሰራላችኋለሁ ማለት ነው።